$300 ሚሊዮን ለአንድ ሆቴል። ዓለም ላይ ካሉ በዲዛይኑና በአይነቱ ልዩ ከሆኑ ሆቴሎች መካከል አንዱ ወደ ሆነው ኢንተርኮንቲኔንታል ሻንጋይ ወንደርላንድ እንኳን ደህና መጡ። ከሻንጋይ መሃል ከተማ በ30 ደቂቃ ርቀት ላይ የሚገኘው ይህ ቅንጡ ሆቴል ከመሬት 80 ሜትር ጥልቀት ባለው በተተወ የድንጋይ መውጫ ስፍራ ላይ የተገነባ ሲሆን ይህንንም ለማጠናቀቅ 10 ዓመታትን እንዲሁም $300 ሚሊዮን ወጪ አድርገውበታል። የህንፃው አሰራር አይወራ። ሆቴሉ 16 ፎቆች ያሉት ሲሆን 12ቱ ከመሬት በላይ ተደርገው የተሰሩ ሲሆኑ ቀሪው ሁለቱ ደግሞ ከመሬት በታች በውሃ ውስጥ ነው የተሰሩት። ወደ ክፍላችሁ ስትገቡ ደግሞ እጅግ ዘመናዊና ቅንጡ የሆነ አልጋ፣ ግዙፍ መስኮቶች እንዲሁም ድንጋያማ ግድግዳዎችን ይመለከታሉ። ለመመገብ ሲፈልጉ ደግሞ ከስር ማለትም በውሃ ውስጥ ወደ ተገነባው መመገቢያ ቦታ ላይ አሳዎችንና ሌሎች እንስሳቶችን እየተመለከቱ የቻይናና ዓለም አቀፍ የሆኑ ምግቦችን ማጣጣም ይችላሉ። በቅርቡ ወደ ቻይና ለመሄድ ያሰባችሁ ይህንን ቦታ ሳትመለከቱ እንዳትመለሱ። በዚህ ሆቴል ለአንድ ምሽት ቆይታ እስከ $400 ያወጣሉ። ስለዚህ ይህንንና ሌሎች ከባለ 1 እስከ ባለ 5 ኮከብ ኢንተርናሽናል ሆቴሎችን የወርክዳን ድረገጽን በመጠቀም ቡክ ማድረግ ትችላላችሁ። ወርክዳን ቱር ኤንድ ትራቨል